ረመዳን ሲመጣ ረመዳን እንዴት እንቀበለው ብለን ሁሉ ጊዜ ለረመዳን ዝግጅት እናደርጋለን ብዙ ዘመናት ይነገራል መድረኮች ሁሉ كيف نستقبل رمضان ይባላሉ እኔ መለወጥ አለበት خطابው ብያምናለሁ ዛሬ ላይ መቀየር አለበት ብዙ ተነገሩና ረመዳን እንዴት እንደምንቀበል በየአመቱ ሰምተናል እንዴት ነው በረመዳን ውስጥ መሽሩዕ الحياة ይዘን ወተን ረመዳንን በድል አድራጊነት ምን ወጣው ትናንት የተለያዩ ማዕሪኮች በድር ፈትህ መካ አይን ጃሉት ቃዲሲያ ናህረወን ፈትህ አንደሉስ ትልልቆቹ የሚባሉት ድሎች ተደርገዋል ዛሬ ደግሞ በኔና ባንተ ዘመን እኔ ራሴን ማሸነፍ ያልቻልኩባቸው የወደኩባቸው ተስፋ የቆረጥኩባቸው ራሴን በማጥፋት ሂደት ውስጥ ያለሁባቸው ዛሬ ወጣቱ ነገ ለዚች ሀገር ነገ ለዚህ ኡማ ከፊት ይቆማል የሚባል ወጣት የራሱን ስሜት ማሸነፍ አቅቶት ራሱን ያጠፋ የተለያዩ የወረዱ አማራጮችን እየመረጠ በመናያቸው የሸበከተ ተዋሱል የዚህ የሶሻል ሚዲያ መድረክ ላይ በጣም በታፊና በወደቀ ማንነት ውስጥ ሰዎች ሁለት አይነት ናቸው ሁለት አይነት ሰዎች አሉ ምድራችን ላይ እንደ እስልምና አስተሳሰብ አንደኛው የኢሽ ለሸረፍ ለሸረፍ የሚኖር ማህበረሰብ አለ ትውልድ አለ ለዕዝዛ ለክብር ለድል ለማንነት የሚኖር ለተፈጠረለት ዓላማ የሚኖር ያንን ለማሳካት ያንን ውጤት ለማምጣት ራሱን ጀምሮ ትውልዱን ሊያንጽ የሚችልበትን መሰረት የሚያስቀምጥ ሌላኛው ደግሞ ህይወት ማለት ለሱ መስራት ነው መገንባት ነው ማነጽ ነው ዘመናዊ መኪና መንዳት ነው ውድ ነገሮችን መጠቀም ነው በህይወት ውስጥ ከፊት ቆሞ የሚታይባቸው ሁለት የተለያዩ ማንነቶች የህይወት ግባቸው አስተሳሰባቸው የተለያየ ይሄኛው ክብር አለ ይሄኛው ደግሞ ክብሩ ቁሳዊ ነገር ላይ የተመሰረተ የዚህኛው ክብር በሰውነት ማንነቱ ትልቁን መሰረት እዛ ላይ የሚጨነቅና የሚያስብ ይሆን ይሄንን መሰረት ባለ ተደረገ መልኩ እኛ ከየትኞቹ ነን ለሸረፍ ከሚኖሩት